ስርዓቱ ያዘጋጃቸው ቲክቶከሮች አሉ። ስርዓቱ ያዘጋጃቸው ማለት ነው። ግማሾቹ ብላክሜል የተደረጉ ናቸው። በነውር ተይዞባቸው አስፈላጊ በሆነ ጊዜ ተመድቦላቸዋል። ሰው ውጣና አጀንዳ አስቀይስ የሚባሉ ልጆች አሉ። ይሄንን አረብ ሀገር ያሉትን ሴቶች እህቶቻችንን፣ አሜሪካ ሀገር ያሉትን ሴቶች እህቶቻችንን፣ አውሮፓ ያሉትን ሴቶች እህቶቻችንን እና ሴት ወንድሞቻችን ደግሞ አሉ። በጣም በሚገርም ሁኔታ ማለት ነው ሴት ወንድሞች አሉ። እነዛን በመያዝ ስራ የሚሰሩ ሰዎች አሉ፣ አካላት አሉ ማለት ነው። ለምሳሌ ደሴ ድሮ የኦርቶዶክሳውያን ጥቃት ሲመጣ አደባባይ ይወጣ የነበረው ጎንደር ነው። ታስታውሳለህ? መድፍ ቢተኮስ ጥይት ቢተኮስ ግድ የሌለው በኦሮሚያም በሶማሊያም የወጡትን ጎንደር ኦርቶዶክሳውያን ብቻ አይደለም የሚወጡት። አይተህ ከሆነ ሙስሊሞች አብረው ይወጡ ነበር መፈክር ይዘው። እናስታውሳለን። የጎንደር ሙስሊሞች የጎንደር ኦርቶዶክሳውያን አደባባይ ወጥተው ድምፃቸውን ለዓለም ያሰሙ ነበር። ይሄ ጎንደር ተመታ፣ ይሄ ጎንደር ተሰበረ። የጎንደር አክቲቪስቶች የጎንደር ፖለቲከኞች ስርዓቱን የማዳን ያንተን ስለማይመለከት ጉዳያችሁ ስላልሆነ ነው እንጂ የኔ ጉዳይ ስለሆነ ማለት ስርዓቱን ለማዳን የሚሰሩ ስለሆነ ይሄ አሁን ባለው ነገር ጎንደርን ልንጸልይለት፣ ጎንደርን ልናለዝንለት፣ ጎንደርን ልናለቅስለት የሚገባ ነው። ደሴዎችን ተመልከት። ደሴዎች በአንጻራዊነት ሙስሊሞች የበዙበት የኦሮሞማ ኃይል ቅርብ የሆነበት ነው። ነገር ግን ደግሞ የነ አባ መፍቀሬ ሰዎች ናቸው። የነ አባ አትናቴዎስ ሀገር ሰዎች ናቸው። ናይት እስጢፋኖስ እነ ግሸን ማርያም እነ ተድባበ ማርያም ያሉበት፣ እነ ደሴ መድኃኔዓለም እነ ደሴ ገብርኤል ያሉበት፣ ለሃይማኖታቸው ለማይተባቸው የሚሞቱ ክርስቲያኖች አሉበት። አብዛኛውን አይተህ እንደሆነ ትልልቅ መስቀል አድርገው በአደባባይ የምታያቸው ሰዎች ቁጥራቸው አናሳ የሆነ አብዛኛው ወይ ፕሮቴስታንት ወይ ሙስሊም ባለበት ሀገር ያሉ ኦርቶዶክሳውያን ቤተክርስቲያን ላይ ሄዱ ይችላሉ፣ ላይጸሉ ይችላሉ፣ ገዳም ላይ ሄዱ ይችላሉ። ግን የእምነታቸውን መገለጫ የካህን የኪዳን ወይም የሚባርክበትን መስቀል የሚያክል ነው ደረታቸው ላይ አድርገው የሚሄዱት እግዚአብሔር መንፈስ ቅዱስ ስለሚያመጣ ማለት ነው። ስለዚህ ቲክቶከሮቹ ይሄን አድርገዋል። ወጪውን ደግሞ እንመልከት። አንድ አውሮፕላን ሞልቶ ነው የሚሄዱት ምኖች ናቸው? ቲክቶከሮች ናቸው። የሚሄዱት ማን ናቸው? አርቲስቶች ናቸው። ዛሬ የአርቱ ዓለም ሞቷል። ገበያው ቪሲዲ ቢያወጡ፣ ቪዲዮ ቢያወጡ፣ ሲኒማ ቢያወጡ፣ ቲያትር ቢሰራ ሞቷል። የሚያይላቸው የሚመለከትላቸው የለም። አሁን እንጀራ የሚገኝባትና ፎሎወር የሚገኝባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። መታወቅ አለበት። ስራ የሌለው ፌስቡከር፣ የገቢ ምንጭ የሌለው ፌስቡከር ዛሬ ጎንደር፣ ነገ ባህር ዳር፣ ከዚያ ናይሮቢ፣ ከዛ ኳታር፣ ከዚያ ምናምን የሚሄድበት ምንም ምክንያት የለውም ከጀርባው ሌላ ተልእኮና ሌላ ፈንድ ከሌለው በስተቀር ማለት ነው። መታወቅ ስላለበት ይሄ ብቻ አይደለም። በአውሮፕላን ቲኬቱ አለ። አንድ ደርሶ መልስ ጎንደር ስንት ነው? ጻፉልኝ እዚህ ያላችሁ። ጎንደር ደርሶ መልስ ስንት ነው? ጻፉት። የሚሄደው ደግሞ አንበጣ ነው። መቃብር ቤት አይደለም የሚያድረው፣ ሆቴል ነው የሚያርፈው። የሆቴል አልጋ ተመልከት፣ የሆቴል ወጪውን ተመልከት። ይሄ ብቻ አይደለም። የሚሄዱት አርቱን አድርገው ነው። እንደ መምህር እንደ ሰባኪ ወይም ደግሞ እንደ አንድ አገልጋይ ሆኖ አይደለም ይሄ። ያንኑ ማንነታቸውን ይዘው ነው የሚሄዱት። ፉገራ አለ፣ ኮሜዲያን ናቸው፣ መሳሳቅ አለ። የእንጀራ ጉዳይ ነው ያመጣቸው፣ ክርስትና አይደለም። አጀንዳ ለማስቀየስ ነው የሚሄዱት። ገቢውን እንመለከታለን። ይሄ እነግርሃለሁ፣ ቪዲዮ ስላለኝ ነው የምነግርህ። ምዕመናን ኦንላይን ላይ ነው $100,000 $100,000 እልል በሉ እልል በሉ እልል በሉ እልል በሉ ይላሉ ማለት ነው። $100,000 እግዚአብሔር ያሳያል። ያንን ደብር ጠይቄዋለሁ። $100,000 ገብቷል ያሉት በሙሉ የገባልን የለም ያሉኛል። የተረፈን ወጪ ነው ያሉናል። ሰጪዎቹን እንደገና ደግሞ የሚቀበሉበት አለ። በእኔ በኩል ወይ በማንትስዬ በኩል በምናምን በኩል እንድትልኩ ይሏቸዋል ማለት ነው።
እዚህ አረብ ሀገር ያለችዋ ሩዟን እየቀቀለች ቤተሰቦቿን በላቧ እያስተዳደረች ያለች በወጪ በብድር ተለምና የወጣች ወይ በባህር ተሻግራ በበረሃ አልፋ በሞት ቀጠናዎች ተሻግራ የሄደች ለነፍሴ እያለች እዛ ራሱን ቀባብቶ ለተቀመጠ ቲክቶከር እና ፌስቡከር ትልካለች ማለት ነው። አለቀ። ለቤተክርስቲያኑ የሚደርስ ነገር አይተህ እንደሆነ ስለበዛ እኔ አንድ ቲክቶከሮች ያደረጉትን አይታል። ልጅቷ አሜሪካ እናንተ ሀገር ነው ያለችው። በጣም ወዳጄ ናት። የዚህ ሰራዊተ ጌዲዮንም አባል ናት። ቤተክርስቲያን ታሰራለች እና አንድ ቤተክርስቲያን አሰርታ ጨርሳ ሌላ ይመጡና ይሄው የ800 ዓመት ገዳም አለች፣ እባክሽን እቺን ገዳም ደግሞ ይልን ይሏታል። አረኒ በቃኝ፣ ይሄን በስንት መከራ የስንት ሰው ፊት አይቼን ያሳደስኩት ትላለች። ይድ የለም እዩ ሄዳ ስታየው መብረቅ መጥቶት በረንዳው ፍርስርሱ ወጥቷል። የ800 ዓመት ታሪክ እግዚአብሔር ያሳይ። እንዲሁ ይህንንማ እመቤቴን ትፈርድብኛለች ትልና ተመልሳ መጣ እናንተው ጋር ዋሽንግተን፣ ሜሪላንድ፣ ቨርጂኒያ ያሉ ማህበርተኞች አሏት። ታሳያቸዋል። እሺ ይሉና እንዴ መስራው ምን ችግር አለ ብለው ብሩ ሲሄድ እዛ ይበዛል አይደል? ወንድሟን ልካ አሰርታ ትጨርሳለች። ያ የመጀመሪያ እሷ እንትን ያለችውን ፎቶ ይዘው ይመጡና ቲክቶከሮቹ መዝሙር አዘጋጅተው ምን አዘጋጅተው ገቢ አዘጋጅተው ድብል ቤተክርስቲያኑን ሰርታ አስመርቃ ያንን ለማህበርተኞቹ አሳይታ ቪዲዮ ሰርታ የጨረሰችው እንደ አዲስ ቲክቶከሮቹ መጥተው ምዕመናን 800 ዓመት ያስቆጠረችው ቤተክርስቲያን ደግሞ የሚሉት ነገር አለ። በማርያም 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 ይሄንን ሼር እንዳታሳልፉት ማርያም 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 ብላችሁ 12 ጊዜ ኮፒ ሊንክ አድርጉ፣ ቴክስት አድርጉ። ማርያም በእውነት ኦርቶዶክሳዊ የሆናችሁ ኦርቶዶክሳውያን ይሄን ጉትወታው ራሱ በቃ ያስጠላል። ከዛ በኋላ እኔ ጣልቃ ገባሁና መልሷል። ያን የሰራው ልጅ መጣ። እኔ አይደለሁም ጌታቸው ነው ይናደርገዋል። ከዛ ቄሱን ነገረኝ። ቄሱን ፎቶውን ምኑን አውጥቼ ቴሌቪዥን ላይ አወጣሁት። ቄሱ መጣ። እኔ አላቅም። እኔ መጥቶ ጠርቶ ጠይቆኝ ነው ያ ጌታቸው አባቴ እኔ ያቀኝ አባቴ ደብሮ አስተዳዳሪ ወለስ አይደሎኝ እንዴት አላውቅም ትላለህ? እኔ እንትን ብዬ ነው መልሱ። እሺ አጠቃላይ የሸቀሉትን አጠቃላይ ምን ያሉትን ግጥም አድርገው ሂሳብ ተወራርሰው ገንዘብ ተወራርሰው ምን ብለው ለደብሩ አስመለስኩ ማለት ነው። የአንድ ደብር ነው ማስመለስ ይቻላል። እነፈለጋ አትናቴዎስ ሌሎቹ የበሉትንና የወሰዱትን ከሀገረ ስብከቶቹ ስራ አስኪያጆች ጋር ተነጋግሬያለሁ። እነሱ ጮማ ይቆርጡበታል፣ ምን ይሉበታል። ስለዚህ ይሄ ባህር ዳርና ጎንደር ያለው ዘመቻ የባህር ዳሩን ብፁዕ አቡነ አብርሃም ተጠያቂ ናቸው። አጀንዳ አስቀያሽ ናቸው። ለስርዓቱ የሚሰሩ የሚያጎበድሉ ናቸው። እኔ ነኝ የምናገረው። ጎንደር ያሉትም ከአሜሪካ የሄዱ ናቸው። ጉዳያቸው አይደለም፣ ደንታቸው አይደለም። የመጨረሻ እድሜያቸውን መሞት ነው የሚፈልጉት፣ መቀበር ነው የሚፈልጉት። ስለዚህ በአክቲቪስቶቹ ጉዳይ በደንብ እንመጣበታል፣ በደንብ እንሄድበታል። ምንም የሚያመጡት ነገር የለም። ለዚህ ነው እንትን እላለሁ ያልኩት። ወደ እንትኑ እንሂድ፣ ወደ ቀጣዩ ነገር እንሂድ። በዘመቻዎቹ የተሰሩ ስራዎችን አይተናል። ያጋጠሙ ፈተናዎችንም አንድ ሁለት ብለን አይተናቸዋል። እንግዲህ የተወሰዱ እርምጃዎችንም ተመልክተናል ማለት ነው። ስለዚህ ይሄ ዘመቻ በአጠቃላይ ስንወስደው ውጤት አስገኝቷል ማለት ነው። ውጤቱንም ያየናቸው ናቸው ብለን መውሰድ እነዚህ ናቸው ብቻ ብለን የምንገልጽ አይደለም። ተጨማሪም ስላለው ምንድን ነው የዘመቻው አጠቃላይ በጥቅል ያስገኘው ውጤት ምንድን ነው? ይሄ እናንተ ያደረጋችሁት ዘመቻ ያስገኘው ጠቅላላ ውጤቱ። መልካም እንግዲህ በዋናነት አሁን በዚህ ሳምንት ዲሴምበር 8 ዲሴምበር 9 ላይ የነበረውን ነገር ጉዳይ ላይ ልምጣ። በተለይ ከአሜሪካ ጋር በተያያዘ በዘመቻው ወቅት ያደረግነው አንድ ነገር ነበር። የአሜሪካ ከፍተኛ ፍርድ ቤት የሚባለው ዲሲ ያለው ማለት ነው፣ እዛ ጋር ሰልፍ አድርገን ነበር። አይታችሁ ከሆነ ሁለት ሴቶች የውጭ ሴቶች የኢትዮጵያን ነገር ይዘው ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያንስ የሚሉበትን ካያችሁት ያ የአሜሪካ ከፍተኛ ፍርድ ቤቱ በር ላይ የተደረገ ነው። ከዛ እንግዲህ የሚወጡ የሚገቡ በዚያ የሚያልፉ ብዙ ሂውማን ራይት አድቮኬተሮች የተለያየ ቦታ ላይ የሚሰሩ ይሄን የምታዩት ማለት ነው ቮይስ ፎር ቮይስለስ ብለው በዚህ መንገድ ፍርድ ቤቱ ፊት ለፊት ላይ ወጣው ነበር። ሌሎችም በሌሎች መንገድ ወጣን ነበር። በውስጥም ኮሚኒኬት ማድረግ ተችሎ ነበር። እንግዲህ ዘመዴ እንዲው በዚህ አጋጣሚ መግለጽ የምፈልገው አንድ ነገር እግዚአብሔር አምላክ በንጹህ ልቦና ለሚሰራ ሰው የማይቻለውን አስችሎ እንደሚያሳይ ማሳየው ይሄ ነው ለኛ።
እግዚአብሔር መንፈስ ቅዱስ 100% ድርሻውን የሚወስደው እሱ ነው። ከኛ የሆነ አንዳችም ነገር የለም። እግዚአብሔር ይህን አድርጓል። እግዚአብሔር ይህንን ይሰራል ወደፊትም። ስለዚህ በሁለት መንገድ ነው። የመጀመሪያው ይህንን ገዳዮች አሉ፣ እየተገደሉ ያሉ ሰዎች አሉ። ስለዚህ ገዳዮችን በተመለከተ ምናልባት ሴክሬታሪ ማርኮ ሩቢዮ ያወጣውን ትዊት የተደረገችውን አንድ ነገር ማየት እንችላለን። በመላው ዓለም ኦርቶዶክሳውያን ክርስቲያኖችን በመግደል ለግድያው ፈንድ በማድረግ በግድያው ውስጥ በምንም አይነት ተሳትፎ ያላቸው ሰዎች ምናልባት ካገኘው ያሳየናል ቴክኒሽያኑ ያላቸው ሰዎች የአሜሪካ ቪዛ እንዳያገኙ ኢንዲቪጁዋል የሚሆን ገቨርንመንት ቃል በቃል እንግዲህ እንዴት ወደዛ ደረሰ እሱን እዚህ ጋር መናገር አይጠበቅብንም። አንዱ እንግዲህ በዚህ ሂደት ውስጥ ያሉ ሰዎችን ተጠያቂ የሚያደርግ ኢንዲቪጁዋል ሊሆን ይችላል፣ ቄስ ሊሆን ይችላል። አስገዳዩ የምናያቸው በእያንዳንዷ በኩል ኮኔክሽን ፈጥረው ኦርቶዶክሳውያን እንዲገደሉ እያደረጉ ያሉ ሰዎችን በአሜሪካ ስቴት ዲፓርትመንት እንግዲህ የሴክሬታሪውን የምታውቁት ማርኮ ሩቢዮ ይህንን ጽሁፍ ጽፏል፣ ያሳየናል ማለት ወደ አሜሪካ መግባት አይችሉም እነዚህ ሰዎች እዚህ በኋላ። እኛ የምናቀርበው ሊስት አለ፣ የተደገፈ መረጃ ያቀረብነው አለ። ገዳዩ አስገዳዩ በቃ እዚህ ጋር የምናየው ማለት ነው። The United States is taking decision action in response to that ብሎ ይወርድና the State Department will restrict US visas for those who knowingly direct, authorize, fund, support or carry out violation of religious freedom. This visa policy applies to Nigeria and Nigeria and other governments or individuals. አሁን ወደ ዋናው ጉዳይ ልንመጣ ነው። ስለዚህ የኛ ጉዳይ በዋናነት ዓለም አቀፍ የሃይማኖት ተቋማት የሚባሉ ጉባኤዎች አሉ። እንደኛ ኢትዮጵያ ውስጥ እንዳለ የሃይማኖት ተቋማት ጉባኤ ያልሆነ የናይጄሪያዎችን ጉዳይ ምሳሌ ወደፊት ይዘው የመጡ ሰዎች ጋር አንድ 4 ስብሰባዎች አድርገናል ወደዚህ ወደ ዲሴምበር 8 ከመምጣታችን በፊት። ስለዚህ አርሲ እንደ ኬዝ ስተዲ ነው ያቀረብነው። አርሲ ላይ በሁለት ዓመት ውስጥ ብቻ የሞቱ ኦርቶዶክሳውያን ሊስታቸው ሙሉ ገብቷል። በጾታ፣ በእድሜ፣ በቤተሰብ ብዛት፣ ባባወራ፣ በቀበሌ ኤቭሪቲንግ ገብቷል ሊስታቸው። ቪክቲም ሊስት፣ የተገደሉት፣ የተቃጠለ ቤተክርስቲያን ብዛት፣ የሞቱ ኦርቶዶክሳውያን ብዛት፣ የተሰደዱት እንግዲህ እንደምታውቁት በጣም የደረስንበት መረጃ ነው እንጂ ኦርቶዶክሳውያን አሁን ያልደረስንበት ስንት ግድያ እንዳለ ታውቁታላችሁ። ይዘን አቀረብን። እንግዲህ ከ100 ገጽ በላይ ዶክመንት ነው የቀረበው። ዘመን ቬሪፋይድ የሆነ ነው። በነገራችሁ ላይ ቬሪፋይድ የሆኑ ዶክመንቶች አንደኛው ይሄ ነው የቀረበው። ሁለተኛው ቬሪፋይድ የሆኑ ፎቶና ቪዲዮ። በዚሁ አጋጣሚ እንድታውቁት የሚያስፈልገው አሁን አንድ ፎቶ መቼ የተነሳ እንደሆነ እነዚህ ሰዎች ያውቁታል። አንድ ቪዲዮ መቼ የተነሳ እንደሆነ ይታወቃል አላቸው በደንብ። እኛም ያንን ስለምናቅ የዛሬ ምናምን ዓመት የተገደለ ምናምን ልናቀርብም አንችልም። የእውነት ሰዎች ስለሆነ እውነቷን አቀረብን። እሱም ብቻ አይደለም የዘገቡ የዓለም አቀፍ ተቋማትን ሊስት አቀረብን። እንዳያችኋቸው እዚህ ጋር ቅድም ያሳየናቸውን 40 ምናምን ቪዲዮዎች አቀረብን። ይሄ ብቻ አይደለም ከ40 በላይ ድርጅቶች እነ ጂኖሳይድ ዋችን ጭምር ኦፕን ዶርስ እነዚህ ሁሉ የፈረሙበት የኦርቶዶክሳውያን ጉድያ እንደቀጠለ እንደሆነ የሚያሳይ ዶክመንት ገባ። ስለዚህ እንግዲህ ይህ ቲም ይሄን ያህል ስብሰባ ካደረግን በኋላ ዶክመንቱ አክሴፕት ካደረጉትና ኮንፈርም ካደረጉት በኋላ ቀጥታ ወደ ዋናው ቢሮ ጉዳያችን ተወሰደ። ወደ የትኛው ቢሮ? የናይጄሪያዎችን ጉዳይ ወደ ያዘው ቢሮ ቀጥታ ሚቲንግ ተያዘልን ማለት ነው። መች? ዲሴምበር 8 ሰኞ ዕለት ማለት ነው። እንግዲህ በዚህ ሂደት ውስጥ እንደምታውቁት ይሄ ኮሚቴ የኛ ኮሚቴ በመላው ዓለም ነው ያለው። ስለዚህ ቤተክርስቲያኗን የሚወክሉ ወይም ደግሞ ይሄንን ኮሚቴ የሚወክሉ ሰዎችን ይዘን መግባት ነበረብን። እንደው መምህር በዚሁ አጋጣሚ እንደው ለመናገር ያክል በጣም የገረመኝ አንዳንድ ጉዳዮች አሉ። የኦርቶዶክሳውያንን ሞት እናስረዳ እንሂድ ስንላቸው እምቢ ያሉን ሰዎች አሉ። አይገርምም? ግን መምህራን ናቸው። በተለይ ዲኤምቪ አካባቢ ያላችሁ ኦርቶዶክሳውያን
ወደፊት ምናልባት ስም እየጠቀስን እንናገር ይሆናል። በጣም የሚያሳዝን ማለት ነው። ብቻ በመጨረሻ እግዚአብሔር ረዳን። እንዳያችሁት ታላቁ አባታችን ብፁዕ አቡነ ሉቃስ ሲቀጥል መላከ ጥበባት አባ ገብርኤል ዶክተር ቀሲስ ሳሙኤል ይግዛው እንደ ሚዲያ ቀሲስ ሳሙኤል ይግዛው አሉ ተወካይ በሚዲያ በኢትዮጵያ ያለውን የሚናገሩ ዕለት መላከ ጥበባት አባ ገብርኤል አሉ በቤተክርስቲያኗ የገዳም አስተዳዳሪ ናቸው። አሜሪካ ላይ ትልቅ ገዳም አላቸው፣ ትልቅ ተቋም አላቸው፣ ዶክተር ናቸው፣ እውቀት አላቸው፣ የህግ ሰው ናቸው፣ በህግ ነው የተመረቁት አላቸው ዶክተሬት። ብፁዕ አቡነ ሉቃስ የቤተክርስቲያኑ የሲኖዶስ አባል ናቸው። እዚህ ጋር እንደምታዩ ሌላው ነው የነበሩ አራታችን ቢሮ ላይ ሄድን። ቢሮ ምን ይባላል እንድታውቁት ኢንተርናሽናል ሪሊጂየስ ፍሪደም ኦፊስ የዩኤስ ኢንተርናሽናል ሪሊጂየስ ፍሪደም ኦፊስ ነው። በዚህ ጊዜ ውስጥ እንግዲህ ታላቅ ሰው የዚህ እንግዲህ ኮንግረስማን የሆነ ማርክ ወከር የሚባል ኮንግረስማን አምባሳደር ነው የዚህ ቢሮ። እሱንና ሌሎች ፎቶዎችን ታዩታላችሁ። እሱንና እዚህ ጋር የምታዩት ደግሞ ኢንቨስቲጌተር ነው። ጉዳያችን ተቀበል የያዘው ወረቀት ይታያቸዋል በእጁ እንዲህ በእንትን እሱ የኛ ጉዳይ ነው። እሱን በዚህ መንገድ ከዚህ በፊት የቀረቡትን ነገሮች ኤቭሪቲንግ አቀረብን። እንዳያችሁት እንግዲህ በዚህ ስብሰባ ውስጥ 2 ሰዓት በላይ ነው የወሰደው። ዋና ዋና ነጥቦቹን እናንሳ። የመጀመሪያው አንድ በጣም ብሪፍ የሆነ ሽት ቀርቧል። ቅድም እንዳልኳችሁ ብሪፍ የሆነ ሽት ቀርቧል። ሁለተኛው ቅድም የዘረዘርኩላችሁ የሞቱት የምናምን ቀርቧል። ሶስተኛው ግን ዋናው አንድ ቪዲዮ ብፁዕ አቡነ ሉቃስም እኛም አሳይተናል። የትኛውን አርሲ ላይ እንደ እሳት እንደዚህ እንደ ጧፍ የነደደችው ቪዲዮ እጃችን ነበር። ቤት ዘግተው ያቃጠሏት ያናደዷት ክርስቲያን ቪዲዮ አለን፣ ፎቶ አለን። እሱ ታሳየናቸው። አምባሳደሩ ማየት አቃተው። እንዲህ አለ። አምባሳደሩ ማየት አልቻለም። እሱ ደረቱን ያዘ። እንደዚህ እኛ በሀገራችን ደረታችን እንደምንደቀው በቃ እንደዚህ ነው ያለ። ከዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት ማለት ነው። መላከ ጥበባት ብፁዕ አቡነ ሉቃስ ቀሲስ ሳሙኤል እና እኔ ጉዳያችን እየታየ ነው። እዚህ ጋር እንደምታዩት እነዚህ ሰዎች ብቻ አይደሉም ስብሰባው ላይ የተገኙ የአርሜኒያ ቤተክርስቲያን ተወካዮች፣ የሲሪያ ቤተክርስቲያን ተወካዮች፣ ሌሎች ተወካዮች እዚህ ጋር እንደምታዩቸው ነበሩ። ሂዩማኒታሪያኖች ነበሩ። ዓለም አቀፍ ከኦርቶዶክስ ግድያ ጋር ከክርስቲያን ግድያ ጋር ተያይዞ የሚሰሩ ተቋማት ነበሩ። አቀረብን። መጨረሻ ላይ የተባልነውን አንድ ነገር ብቻ ልናገር። እንደዚህ ኢትዮጵያውያን እንደዚህ እየሆናችሁ እንደሆነ አናቅም። የምናውቅ የነበረው በትንሹም ቢሆን የዚህ የፖለቲካው ጦርነት እንዳለ እንጂ ክርስቲያኖች እንደዚህ እንደምትሳቃዩ አናቅም። አክሽን እወስዳለሁ ነው ያለን። ቃል በቃ ልጅ ነው በቃ I will take action ነው ያለን። በቃ የመጀመሪያው ቀን ሚቲንጋችን ይሄ ነበር። የተለያዩ ሰዎችም ነበሩ። እንግዲህ ሁለተኛው ቀን ላይ ደግሞ የመጀመሪያው ቀን ያው ጉዳዩ የሚመለከታቸው ናቸው። ሁለተኛው ቀን ላይ በጣም ብዙ ሰዎችን ያገኘ ነው። ስማቸውን መጥቀስ እችላለሁ። የመጀመሪያው ሴኔተር ጆሹዋ ታውቁታላችሁ፣ ሁላችሁም ሴኔተር ነው። ሁለተኛው ኮንግረስማን ክሪስ ስሚዝ በተለይ ኢንተርናሽናል ሪሊጂየስ ፍሪደም ላይ አተኩሮ የሚሰራ ኮንግረስማን ነው ሰው። ሶስተኛው ኮንግረስማን ማርቲን ስቱትስማን የሚባል አካውንታቢሊቲ እና አክሽን እንዲወሰድ የሚያደርግ እዚህ ጋር የምታዩት እንግዲህ ጆሹዋ ሀውሊ የሚባለው እንግዲህ ሴኔተሩ የጻፈው ነው። የነበረንን ስብሰባ ፖስት አድርጎታል። ግቡና ይዩት በትዊተሩ። ሁላቸውም ለቀውታል። አምባሳደሩም ለቀውታል። ምንም ለቀውታል። ሌላው ኤዲኤፍ ኢንተርናሽናል የሚባል ተቋም ሌጋል ኤንድ አድቮኬሲ ኢንጌጅመንት የሚሰራ ተቋም በቦታው ላይ ነበር። ሪያን ሬዚን፣ ሪያን ሚለር የሚባሉ በተለይ ፖሊሲ ላይ የሚሰሩ እንደዚህ ጂኖሳይድ ላይ ምናምን የሚሰሩ ተቋማት ነበሩ። እነሱ ነበሩ። ሌሎች ኢንተርናሽናል ሪሊጂየስ ፍሪደም ላይ የሚሰሩ ሰዎችም በብዛት ነበሩ ማለት ነው። ስለዚህ 3 ሴኔተሮች እዚህ ጋር እንደምታዩት ኤዲኤፍ ኢንተርናሽናል ነበር። ከዚህ ጋር የምታዩት ቅድም ያልኳችሁ ትልቁ ሰው ነው፣ ዋናው ሰው ነው። እንግዲህ ይሄ ስለ እንትን የሚሰራው እዛ የቆመችው ልጅ የምታዩት እንግዲህ በቴሌቪዥን ሁሉ ወጣ። እኛ ጋር የተወያየነውን ነገር በቃ ጉዳዩን ጫፍ እንደሚያደርሰው ይሄ ቢሮ ወጣ ተናግራልናለች። ሰምታችኋት ከሆነ እንሰማዋለን። እሱን ሙሉ በሙሉ ያለችውን እንሰማዋለን። ሚዲያ ጣቢያ ወጣ። ስለዚህ በአጠቃላይ 5 ሴኔተሮች ከኮንግረስማኖች ከነዚህ ሰዎች ጋር ናይጄሪያኖች ምኖች ባሉበት ተገናኘን ማለት ነው። ጉዳያችን ምናልባት መምህር በዚሁ አጋጣሚ እንድታውቁት እዛ ቦታ ላይ
አንድ ነገር ኢትዮጵያ ኦርቶዶክስ ክርስቲያን እየተገደሉ እንደሆነና ኢትዮጵያ አስ ኤ ፓርቲኩላር ኮንሰርን ካንትሪ ውስጥ እንደገባች እዛው ላይ ሊስት አድርገው ተናግረዋል። ምን ማለት እንደሆነ ይሄ መቼም ብዙዎቻችን እናውቀዋለን ብዬ አስባለሁ። ፓርቲኩላር ኮንሰርን ምንድን ነው? እነ ናይጄሪያዎች ያሉት አሁን እንደምታውቁት ናይጄሪያዎች እየተፈጸመባቸው እንዳለው ነገር እንግዲህ ኢትዮጵያም በዛ መንገድ ውስጥ እንዳለችና አጣሪ ኮሚቴ እየቀረበ ያለውን ነገር ኤቭሪቲንግ የሚያጣራ ቲም እዛው ላይ አምባሳደሩ ይህንን ቃል በቃል ኢትዮጵያ መከራ ውስጥ ናቸው እንጸልይላቸው እናልቅስ ተባለ። እዚህ ጋር እንደምታዩቸው እንግዲህ ራሳቸው የፖስቱት ፖስት ነው። እንደምታዩት ፍሮም ናይጄሪያ ኢትዮጵያ ብለው ጠቅሰው እኛ እንደተገኘን እንግዲህ ኢመርጀንሲ ሰሚት ነው። ይሄ ኢመርጀንሲ የሆነ ጉዳይ ተብሎ ነው የተጠራው አጌንስት ክርስቲያኒቲ። መጨረሻ ላይ እንደምታዩት ዊ ቱክ አክሽን ብለው ነው የዘጉት ሴኔተሮቹ ነው። ስለዚህ በኢትዮጵያ ጉዳያችን ዩኤስ ዲፓርትመንት በደንብ ተይዟል። እንግዲህ ቀጣይ ሚቲንጎች አሉን የማንናገራቸው እንግዲህ ታላቁን መሪ ጨምሮ የምናገኝባቸው እድሎች አሉ። እንቀጥላለን ማለት ነው። አጠረስ አድርገው ይሄ ነው ዘመዴ። አመሰግናለሁ። መቼም አድማጭ ተመልካቾቻችን እስቲ እያዳመጣችሁን ነው። ወደ ግማሽ ሚሊዮን ሰው ነው ታብታብ ያደረገው። ወደ 1 ሚሊዮን ከፍ አድርጉት። እዚህ ቲክቶክ ላይ ያላችሁት ወደ 1 ሚሊዮን ከፍ አድርጉት። በቴሌግራም የምትከታተሉ ሰዎች፣ በቴሌቪዥን የምታዩ ሰዎች ደግሞ እያያችሁ ነው ወይ እየሰማችሁ ነው ወይ የሚለውን ማወቅ ስለምንፈልግ ነው። አለን 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 የሚለውን ለሁላችንም ሞራል ስለሚሆነን መኖራችሁን ንገሩ። እስቲ እየተከታተላችሁ ነው? መልካም አለን እያለ ነው ሰው በሚገርም ሁኔታ የቲክቶክ ላይ እያየሁ ነው። አለን 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 እያለ ነው። አንድ የታዘብኩትን ነገር ልንገርና ወደ ቪዲዮ እንሄዳለን። በፊት የሚገርም ነገር የአንድ የቤተ ክርስቲያንን ችግር የክርስቲያኖችን መታረድ መገደል ይዤ አደባባይ ስወጣ እንትን ያስከፍቱላቸዋል፣ ስድብ ማለት ነው። እና ይከፍቱላቸዋል መጥተው እና ይሄ ተቃራኒው ቡድን አንድ መስደብ ሲጀምር ያኮ ተሳድቦ ወጥቷል። በቃ አለቀ፣ አስጀምሮ ማለት ነው። ቦዩን ቀዶ ይወጣል። የራሴ ሰዎች ባለማዕተቦች ክርስቲያኖች የሆኑት ይወርዱብኛል ማለት። አሁን እግዚአብሔርን የማመሰግነው ነገር በዚህ ብመጣ በዚህ ብሄድ በዚህ ብል ከማድመጥ ውጭ የሚሳደብ ሰው ጠፍቷል። ይሄ ከዘመናት ድርቅ ብሎ አጀንዳ ካለመቀየር፣ ካለመለዋወል፣ ካለማቋረጥ፣ ካለመፎረሽ የሚመጣ ነው። ጤናውን ከሰጠኝ፣ እድሜውን ከሰጠኝ፣ ጽናቱን ከሰጠኝ፣ ጥበቃውን ካጠናከረልኝ እኔ ታዲያ ለእግዚአብሔር ምን ጥቃ ሆኜ ለወገኖቼ ድምፅ የማልሆንበት ምክንያት ናቸው። አሸንፈናቸዋል፣ በብዙ ነገር አሸንፈናቸዋል። ቀጣይ የምናሸንፋቸው ብዙ ነገሮች አሉ፣ የምናስተካክላቸው ብዙ ነገሮች አሉ። ቀጣይ ደግሞ የተዘጋጀን ፈታኝኛው ቤት ስላለ ማለት ነው እንመጣበታለን፣ እንሄድበታለን። ስለዚህ ይሄ የተገኘውን ውጤት እንደቀላል አይደለም ማየት። ልጆቹ እንደምትመለከቷቸው ወጣቶች ናቸው። የቅድም ሰብሰብ ብለው ያሉትን አምጣልኝ ቴክኒሻን። እንደምትመለከቷቸው ወጣቶች ናቸው። በአሜሪካን ሀገር ያደጉ፣ አሜሪካን ሀገር የኖሩ፣ ቋንቋውን፣ ፖለቲካውን፣ መግቢያውን፣ መውጫውን የሚያውቁ ወጣቶች ናቸው የተሰባሰቡት ማለት ነው። እንደምትመለከቷቸው ማለት ነው። ሰብሰብ ብለው ያሉትን በዛ ብለው ያሉትን አምጣልኝ። እንግዲህ ሁለቱን ሴቶች አላቃቸው። ልጆቹን አዳራሽ ውስጥ የተነሱትን አንድ ጨምር ብዙ ሆነ። ይሄንን አምጣልኝ ያዝልኝ። እነዚህ እንግዲህ የምትመለከቷቸው ከመውጫ መግቢያውን የሚያውቁ ልጆች ናቸው። ታስታውሱ እንደሆነ ጁንታውን ለመቃወም ከ54ቱም ወይ በ53ቱም የአሜሪካ ስቴቶች በአሜሪካ በካናዳ ጭምር የተወከሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ጁንታዋ ደብረ ሲና ደርሳለችና የአሜሪካ መንግስት ያስቁምልን እንዳትመጣብን በማለት ብፁዓን ሊቃነ ጳጳሳቱ መስቀላቸውን ይዘው ምዕመናኑን ቅዳሴ ላይ ቆመው ነገ ሰልፍ እንድትወጡ
በወንጌሉ እንደ ወንጌል ተይዞ ማለት አንድ ሰው እንዳይቀር ተብሎ ጥቁር ለብሰው ማቅ ለብሰው ጺማቸውን አጎፍረው እንግዲህ ሌላ ሽቶ ምንም አለ ተቀብተው ሄደው የአሜሪካንን መንግስት አስጨንቀውታል። አሁን ግን እንኳን አሜሪካን ሀገር ያሉት አይደሉም ከብፁዕ አቡነ ሉቃስ በቀር ለዚህ ዘመን ዳግማዊ አቡነ ጴጥሮስ አድርጎ የመረጣቸው ለዚህ ዘመን ቤተክርስቲያን ሰው እንዳላት ተስፋ እንዳንቆርጥ አባቶችም እንዳሉን እግዚአብሔር ያሳየን የሰጠን አባት እድሜያቸው 90 የገባ አባት ከሳቸው እድሜ በላይ ያሉት 95 96 98 99 የገቡት አባቶች ፈርተው በተቀመጡበት በዚህ ዘመን እሳቸውን የሰጠን እንግዲህ የገቡት ከነዚህ ጋር ከካህናት ወገን ከመነኮሳት ወገን ከጳጳሳት ወገን ከዲያቆናት ወገን ከምዕመናን ወገን እግዚአብሔር ለዘር ያስቀረልንን አስገብቶልናል። ከመነኮሳት ወገን የሁለቱ መነኮሳት ናቸው መቼም ሊቀ ጳጳሱም አባ ገብርኤልም፣ ከካህናት ወገን ደግሞ ቀሲስ ሳሙኤል ወንድሜ፣ ከዲያቆናት ወገን ደግሞ አንተና ዲያቆን አማኑኤል፣ ሌላም ሊኖር ይችላል እንግዲህ ከምዕመናን ወገን ደግሞ ከወጣቶች ወገን ደግሞ አድርጎ እግዚአብሔር መርጦ ሰጥቷል። እግዚአብሔር ስራውን ሲሰራ በዚህ መንገድ ነው የሰራው። ህዝብ ማወቅ ያለበት ነገር አለ። ይህን እድል ለማግኘት ሎቢስቶች መቀጠር አለባቸው አይደል? ወጥዋቶች፣ ጎታቾች መቀጠር አለባቸው። ብዙ $100,000 ያስፈልጋል። ለዚህ ተብሎ የተዋጣ ነበር። ለአሩሲ ተብሎ ለኦሮሚያ ተብሎ ምዕመናን እኮ ይህን እድል ለማግኘትና ለማስረዳት ወደ ፍርድ ቤትም ለመውሰድ ምንም ለማድረግ ምዕመናን እኮ ዶላራቸውን $400,000 $500,000 $300,000 አዋጥተዋል። ያ ዶላር የት እንደገባ አይታወቅም። እግዚአብሔር ፈረደ። ምን አለ? በገንዘባችሁም አይሆንም፣ በታዋቂ ሰውም አይሆንም፣ በፈለጋችሁት መንገድም አይሆንም፣ እኔ የምጠቀምበትን አውቃለሁ አለና የሚገዳቸውን እናንተን እግዚአብሔር ፈቀደላችሁና ወደዚህ በኩል አመጣችሁ ማለት። ህዝቡ ማወቅ ያለበትን ነው የምነግርህ። ጊዜያችሁን፣ ሰዓታችሁን፣ የስራ ሰዓታችሁን ነው መስዋዕት ያደረጋችሁት። እንደሰማሁት ከሆነ መጀመሪያ ቀሲስ ሳሙኤልን ኢንቫይት አላረጋችሁት ባለማወቅ ሳይሆን ስራ ላይ ስለሆነ ላይመቸው ይችላል ብላችሁ የምትቀርቧቸውን ሰዎች ነው የጠየቃችሁ። በከላይ አንተ አልጠራም ብላ ነቀሲስ ጥላሁን ሌሎችም ሰዎች ተነግሯቸው ግን አልመጣም ነው ያሉት። ቀሲስ ጥላሁን ሲጀመር አይመጣም። እምነቱም ኦርቶዶክሳዊ ለመሆኑ ጥርጣሬ ስላለ ከመጀመሪያው ጀምሮ ዋጋው የነበረ ሰው ስለሆነ ማለት አይመጣም፣ አይሄድም። ሊቀ ጳጳሱ አይመጡም። አቡነ ፋኑኤል አበዱ እንደመጣው ስርዓታቸውን መንግስታቸውን የሚከሱት እሳቸው አዲስ አበባ ሄደው የከተማዋን ጽዳት የኮሪደር ልማቱን የሚያደንቁ ናቸው እንጂ የኦርቶዶክሳውያን መሞት መገደል ደንታቸውን እንዴ ምን አገባቸው? እነዚያ የአሜሪካ ጳጳሳት እነዚያ የውጭ ጳጳሳት የነበሩት አይመጡም። እንደ ኢትዮጵያ እንዳይገቡ ይከልክላቸው እንዴ? ቪዛቸውን ይከልክላቸው እንዴ? አሜሪካዊነታቸውን አሳቦ ዞር በል ከዚህ ይበላቸው እንዴ? አያገባቸው።